ባለፈው ምን እንዳነሳሁት ፍትህም ርትዕም ፍትህ ብቻ መፈረድ ብቻ ሳይሆን ነገር ርትዕን የሚያረጋግጥ መሆኑን በደንብ ማየት ያስፈልጋል። አሁንም የግል ቂምና የኢንስቲትዩሽናል ስራ ይለያያል። የፍትህ ተቋሞቻችን በገንዘብ ካልተደለሉ በግል ቂም ይደለላሉ። አንድ ዳኛ በደም የሚያስብ ከሆነ አንድ ዳኛ በውቂያ የሚያስብ ከሆነ ገንዘብ ቢቀበልም ባይቀበልም ኮራፕትድ ነው። የእንትናን ኬዝ እንትና ያዘው የእንትናን ኬዝ እንትና ያዘው የሚባልበት ዋናው ምክንያት ፋውንዴሽኑ መሰረቱ ፍትህ አይደለም። ይሄ ነገር በፍርድ ቤት በአቃቢ ሕግ በፖሊስ በመናምን ሰፊ ስራ ይፈልጋል። ገና ነው። እኛ ስለ ፍትህ ልናወራ ውርቱፋር በብዙ ፋክት በብዙ ማስረጃ ልከራከራችሁ ይችላሉ። ስለ ፍትህ ልናወራ አንችልም። ለምሳሌ የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች 70 80 75 ዓመት ሱካር ፕሬሸር ያለበት ሰው ወስዶ እዛ ማጎር ለኢትዮጵያ ከመቆርቆርና ኢትዮጵያ ላይ ችግር እንዳይመጣ ከመፈለግ አይደለም። ሌብነት ነው። ሀብታም ሀንት እያደረጉ ማለት ነው። ይሄ አይጠቅምም ለኛ። እንደዚህ አይነት አሰራር ጥቅም የለውም። ራሴ ተበድያለሁ እያለ ያላዘነ የሚውል ህዝብ በጣም በተጋነነ መንገድ በደል የሚፈጽም ከሆነ ቪሸስ ሰርክል ነው። አንወጣም ከዚህ ጉዳይ ውስጥ አለ። ይሄ ፍትህ ስርዓት ውስጥ በርካታ ሰዎች ካላግባብ ይታሰራሉ። አይጠቅምም። ይሄንን ነገር አንዳንዴ ፖሊሱ ያደርገዋል፣ አንዳንዴ አቃቢ ሕግ ያደርገዋል፣ አንዳንዴ ፍርድ ቤት ያደርገዋል። ዘሆል ፍትህ ስርዓቱ ግን እንትን ነው። ወይ ብር ይቀበላል፣ ወይ ደም ያታለዋል፣ ወይ እምነት ያታለዋል። ምንም ከፍትህ ጋር የተጋባ አይደለም።